ከፊት ለፊታችሁ ያለው ሳምንት የድል የሞገስ የምርኮ በጌታ በኢየሱስ ስም የኃይል ሳምንት ይሁንላችሁ። የሞት በኩል ልጅ በሽታ በጌታ በኢየሱስ ስም በሚቀጥለው ሳምንት ከቤታችሁ ከናንተ ከልጆቻችሁ ላይ ተከለከለ ይሁን። በጌታ በኢየሱስ ስም የእግዚአብሔር ማዳን የእግዚአብሔር ደስታ ኃይላችን ነው ተብሎ እንደተጻፈ በጌታ በኢየሱስ ስም ከደከማችሁበት የምትበረቱበት፣ ካዘናችሁበት የምትጽናኑበት፣ ካጣችሁበት የምታገኙበት ሳምንት በኢየሱስ ስም ይሁንላችሁ። በጌታ በኢየሱስ ስም ይሁንላችሁ። በደንብ አርጉና አሜን በሉ። የሚቀጥለው ሳምንት እግዚአብሔር ከነገራችሁ ነገር ጋር የምትነካኩበት የምትገናኙበት ሳምንት ይሁንላችሁ። አንድ የምስራች ስትጠብቁት የነበረ ስትፈልጉት የነበረ ይሆንልኛል ብላችሁ አምላካችሁን ታምናችሁ ስትጠብቁት የነበረ ጉዳይ የሚሆንበት ሳምንት ይሁንላችሁ። በጌታ በኢየሱስ ስም መንገዳችሁ ይቅና። ጠላት ከመንገዳችሁ ላይ በኢየሱስ ስም የተከለከለ ይሆን። ወጥመድ ከመንገዳችሁ ላይ የተከለከለ ይሆን። በምትወጡበትና በምትገቡበት ጊዜ ማንኛውም አደጋ የተከለከለ ይሆን። ልጆቻችሁ ባሉበት ቦታ ጥፋት የተከለከለ ይሆን። በጌታ በኢየሱስ ስም ጉድለታችሁ የሚሞላበት፣ ጨለማችሁ የሚነጋበት፣ ሐዘናችሁ የሚገፈፍበት፣ የእግዚአብሔር ደስታ በእናንተ ላይ የሚሆንበት ሞገስ ለዘሩባቤል ተብሎ እንደተጻፈ ሞገስ ላንቺ ከባዱ ቀላል የማይቻለው የሚቻል የሚሆንበት ሳምንት ይሆንላችሁ። እንደዚህ ባርካችኋለሁ። በያዕቆብ እጅ ላይ በደም የተጨማለቀውን የዮሴፍን ልብስ ሰጥተውት ነበር። ልብሱን ይዞ ማስረጃውን ይዞ አመድ ነስንሶ ማቅ ለብሶ በብርቱ ሐዘን አዝኖ ነበር። ልጄ ሞተ አውሬ በላው ብሎ አዝኖ ነበር። ዘመን አልፎ ቀን ተቆጥሮ በእጁ የገባውን በደም የተጨማለቀ ማስረጃ አልፎ ዮሴፍን ብቻ ሳይሆን ምናሴና ኤፍሬምን እንዳሳየው ዘርጉ እጆቻችሁን። የሕክምና ማስረጃችሁን፣ የትምህርት ማስረጃችሁን፣ የንግድ ማስረጃችሁን፣ ነገራችሁ እንደሞተ እንዳለቀ ከዚህ በኋላ ተስፋ እንደሌለው የተነገራችሁ ኤኒ ኤቪደንስ እጃችሁ ላይ ያለ ልክ እንደ ያዕቆብ ያለ በያዕቆብ እጅ ላይ እንደነበር እንደ ዮሴፍ ልብስ ያለውን ማስረጃ አልፎ ዮሴፍንና ምናሴና ኤፍሬምን እግዚአብሔር ለያዕቆብ እንዳሳየው የሚቀጥለው ሳምንት በቤታችሁ ያለ የሕክምና፣ የሥራ፣ የጤና፣ የየትኛውም አይነት አሉታዊ ክፉ ማስረጃ ኔጌቲቭ ማስረጃን አልፎ እግዚአብሔር ክብሩን ያሳያችሁ። እግዚአብሔር ማዳኑን ያሳያችሁ። እግዚአብሔር ክብሩን ያሳያችሁ። አላየውም ያላችሁትን ያሳያችሁ። በጌታ በኢየሱስ ስም ያሳያችሁ። እንደዚህ ያለ ያዕቆብ እኔ ያለ ዓይንህን አያለው ብዬ ተስፋ አላደረኩም ነበር፣ እግዚአብሔር ግን ዘርህን ጭምር አሳየኛለሁ። ዛሬ ከእግዚአብሔር ቤት ባርካቸዋለሁ። አላየውም ያላችሁትን ብቻ ሳይሆን አይሆንም ያላችሁትን ብቻ ሳይሆን አልፎ እግዚአብሔር አምላክ ማዳኑን፣ ታላቅነቱን፣ ክብሩን፣ ጌትነቱን፣ ኤልሻዳይነቱን፣ አባትነቱን፣ ንጉስነቱን የምታዩበት ወራት ይሁንላችሁ። እንደውም እንደዚህ ባርካችኋለሁ። መስከረም ከመምጣቱ በፊት በዚህ ክረምት መስከረም ከመምጣቱ በፊት ታላቅ የምስራች ቤታችሁ፣ እጃችሁ፣ ወደ ቤታችሁ፣ ወደ ጓዳችሁ ይግባ በጌታ በኢየሱስ ስም። የእግዚአብሔርን ማዳን የምታዩበት ሳምንት ይሁንላችሁ። ቃየል በገደለብኝ በአቤል ፋንታ እግዚአብሔር ዘር ተክቶልኛል ስትል ስም እንዳወጣችን ለዛሬ ባርካችኋለሁ። ከዚህ በፊት በተበላሸባችሁና በሞተባችሁ ነገር ፋንታ በሚቀጥሉት 3 ወራት ነገር ይተካላችሁ። ዘር ይተካላችሁ። ስራ ይተካላችሁ። በረከት ይተካላችሁ። ድል ይተካላችሁ። ደስታ ይተካላችሁ። እንደገና እግዚአብሔር መልሶ ይተካላችሁ። በኢየሱስ ስም ይተካላችሁ። የተበላሸ የትኛውም ነገር የሚተካበት ወራት ይሁንላችሁ። ልባርካችሁ። የሰው ፊት አትዩ። አሜን። ቀኙን ይስጣችሁ። የአፋችሁ ቃል ሕግ ይሁን። ንጉሥ በሰራዊቱ መሃል እንደሚኖር ያኑራችሁ። በኢየሱስም ጎዳናችሁ ይቅና ጎዳናችሁ። እና ኃይሌ ገብረስላሴ ሲሮጡ ልክ 10ኛው ዙር አካባቢ ጉልበት ይቀንሳሉ ሲባል ፍጥነት እንደሚጨምሩ ልክ እንደዛ
በጌታ በኢየሱስ ስም በሚቀጥሉት 3 ወራት ባልተጠበቀ መልኩ አንድ ቀንድ እንዳለው አውሬ እግዚአብሔር ኃይላችሁን እንደዚህ ያድርግላችሁ። ማይ ጋድ አንድ ቀንድ እንዳለው አውሬ በጌታ በኢየሱስ ስም ኃይሉን እንደዛ አደርግለታለሁ እንዳለ ስራ ላይ፣ አገልግሎት ላይ፣ ህይወት ላይ፣ የትኛውም ጉዳይ ላይ በኢየሱስ ስም አቅም ይጨመርላችሁ፣ ጉልበት ይጨመርላችሁ፣ ፍጥነት ይጨመርላችሁ። ወንጌል ይለውጣል።